ውድ ተመልካቾቼ በያላችሁበት እንደምን አላችሁ? ዛሬ ቪዲዮ የደም ስኳርን ለማስተካከል በጣም ወሳኝ የሚባሉ የሰውነት እንቅስቃሴ አይነቶችን እንነጋገራለን። እንደሚታወቀው እንግዲህ የደም ስኳርን ለመቆጣጠር የተቀናጀ አሰራር በጣም ወሳኝ ነው። ይህም ማለት አመጋገብን እንዲሁም ደግሞ የሰውነት እንቅስቃሴ እንዲሁም ሐኪማችሁ የሚመክራችሁን ከመድኃኒት ጋር የተያያዙ ነገሮችን ማድረግ ስኬታማ እንድትሆኑ ወይም የደም ስኳራችሁን ቁጥጥር ስር እንዲውል ያደርገዋል። በዛሬ ቪዲዮ ግን የትኞቹን የሰውነት እንቅስቃሴ ብናደርግ ይበልጥ የደም ስኳራችሁ ሊቀንስ ይችላል የሚለውን እንነጋገራለን። እንግዲህ ሁሉም የሰውነት እንቅስቃሴዎች የደም ስኳርን እኩል አይቀንሱትም። የሚታወቀው የደም ስኳርን ከፍተኛ ደረጃ በመቀነስ የሚታወቁ የጡንቻ ወይም የሰውነት ክፍሎች አሉ። እነዚህ አብዛኛው የሰውነት ክፍሎች የሚገኙት በእግሮቻችንና በመቀመጫ ወይም በጭን አካባቢ የሚገኙ ማስሎች ወይም ጡንቻዎች ናቸው። አንደኛው ጡንቻ ሶለስ ወይም ጋስትሮሰነመስ የምንላቸው እነዚህ ጡንቻዎች በባታችሁ ጀርባ አካባቢ የሚገኙ ጡንቻዎች ናቸው። ታዲያ ስኳርን በከፍተኛ ደረጃ በመጠቀም ደም ውስጥ ያለውን ስኳር የሚቀንሱና የታወቁ ጡንቻዎች ናቸው። በሁለተኛ ደረጃ የምናያቸው ጡንቻዎች ደግሞ በጭን የፊተኛው ፊት ለፊት ላይ የሚገኙ ጡንቻዎች ኳድራሴፕስ የሚባሉ ጡንቻዎች ናቸው። ከነሱ ጀርባ ደግሞ የሚገኙት በሶስተኛ ደረጃ የምናያቸው ደግሞ አርምስትሪንግ የምንላቸው በስተጀርባ በኩል ያለው የጭናችን አካባቢ የሚገኙ ጡንቻዎች ናቸው። በአራተኛ ደረጃ ደግሞ ግሉተስ ማስል የምንለው በመቀመጫ አካባቢ የሚገኙ ጡንቻዎች ናቸው። እነዚህ ጡንቻዎች የደም ስኳርን በከፍተኛ ደረጃ በመቀነስ የሚታወቁ ናቸው። ስለዚህ ወደ ደም ውስጥ የሚገባውን ስኳር መቀነስ በተለይ አመጋገብን በመመልከትና የሰውነት እንቅስቃሴ በማድረግ ደም ውስጥ ያለውን ስኳር ማንሳት ደግሞ የበልጥ የደም ስኳራችሁ ቁጥጥር እንዲደረግበት ያደርጋል። ውድ ተመልካቾቼ ይህንን የደም ስኳር ለመቀነስ አስፈላጊ የሆኑትን የሰውነት እንቅስቃሴ ሁሉም የሰውነት እንቅስቃሴ አንድ አይነት ስላልሆኑ የተመረጡ የሰውነት እንቅስቃሴዎችን ማድረጋችሁ የደም ስኳራችሁን ለመቀነስ ወሳኝ ይሆናል። ቅድም የነገርኳችሁ የሰውነት ጡንቻዎቻችን የደም ስኳር በመቀነስ በጣም የሚታወቁ እነዚህ ጡንቻዎች ላይ የሚገኙ ህዋሶች ግሉትፎር የሚባል የስኳር በር አለ። ይሄ ነው ደም ላይ ያለውን ስኳር በመምጠጥ ወይም በመውሰድ የደም ስኳራችሁ እንዲስተካከል የሚያደርገው። በመቀጠል የትኞቹን የሰውነት እንቅስቃሴዎች ማድረግ አለባችሁ በእርግጥም እነዚህን ጡንቻዎች ለመጠቀም የሚለውን ደግሞ ቀጥለን እንመለከታለን። አንደኛው ፈጠን ያለ እርምጃ ነው። እንግዲህ ምግብ ከተመገባችሁ በኋላ ከ10 እስከ 20 ደቂቃ ድረስ የሰውነት እንቅስቃሴ ማድረግ ይበልጥ የደም ስኳራችሁ እንዲስተካከል ያደርጋል። የአንድ ሰው የደም ስኳር 250 ቢሆንበት የሰውነት እንቅስቃሴ ቢያደርግ ምግብ ከበላ ከ2 ሰዓት በኋላ ሲለካ 180 ድረስ ዝቅ ያደርግለታል። ከ70 እስከ 80 ሚሊግራም ፐር ዴሲሊትር ዝቅ ያደርግ። ይሄ ቀላል ነገር አይደለም። ስለዚህ አንደኛው የሰውነት እንቅስቃሴ ምንድነው? ፈጠን ያለ እርምጃ ነው። እንግዲህ ቅድም የነገርኳችሁን ጡንቻዎች ለማንቀሳቀስ ባታችሁ አካባቢ የሚገኙ ጡንቻዎችን የእግሮቻችሁን ጡንቻዎች ለማንቀሳቀስ አንዱ ፈጠን ያለ እርምጃ ከ10 እስከ 20 ደቂቃ ድረስ ማድረግ ነው። ይህም በጣም ውጤታማ የሚያደርጋችሁ ምግብ ከተመገባችሁ በመጀመሪያዎቹ 30 ደቂቃ ውስጥ ቢሆን ጥሩ ነው። ቢበዛ ደግሞ በመጀመሪያዎቹ ከ60 እስከ 90 ደቂቃ ውስጥ ባለው ማድረግ ይኖርባችኋል። ሁለተኛው ደረጃ መውጣት ነው። እንግዲህ ደረጃ መውጣትን አንድ ሰው ለምሳሌ ደረጃ በሚወጣበት ወይም በሚወርድበት ወቅት ቅድም የነገርኳችሁን ወሳኝ የሆኑ ማስሎችን ወይም ጡንቻዎችን ትጠቀማላችሁ። ያ ማለት ከባት ጀርባ አካባቢ ባታችሁ አካባቢ ላይ የሚገኙት ጋስትሮሰነመስ ኤንድ ሶለስ የምንላቸው ማስል ወይም ደግሞ ጭናችሁ አካባቢ የሚገኙትን ማስል ኳድራሴፕስ የምንላቸውና አርምስትሪንግ የምንላቸው እንዲሁም በመቀመጫ አካባቢ ያሉትን ግሉተስ የምንላቸውን ስኳርን በከፍተኛ ደረጃ በመጠቀም ወይም በርን በማድረግ የደም ስኳራችሁ ዝቅ እንዲል አስፈላጊና ወሳኝ የሆኑ ጡንቻዎችን ለመጠቀም። ሌላው ደግሞ ደረጃ መውጣትና መውረድ። ምግብ ከበላችሁ ከ10 እስከ 20 ደቂቃ ድረስ ደረጃ መውጣትና መውረድ ወይም በማንኛውም ሰዓት እንቅስቃሴ ማድረግ ስትፈልጉ እንደዚህ አይነት እንቅስቃሴዎችን ማድረግ የደም ስኳራችሁ ዝቅ እንዲል ይረዳቸዋል ማለት ነው። ሶስተኛው ብስክሌት መንዳት። ብስክሌት መንዳም እንደሚታወቀው አንድ ሰው ብስክሌት በሚነዳበት ወቅት ይበልጥ የሚጠቀመው የእግሮችንና በመቀመጫ አካባቢ ያሉትን ጡንቻዎች ናቸው። ስለዚህ ይህንን እንቅስቃሴ መጠቀም ትችላላችሁ። ሌላው በቤት ውስጥ የምታከናውኗቸው ስራዎች የልብስ ማጠብ ሊሆን ይችላል፣ ዕቃ ማጠብ ሊሆን ይችላል። ቁጭ ብድግ ብላችሁ የምትሰሯቸው ስራዎች ራሱ ምግብ ከበላችሁ በኋላ የደም ስኳራችሁ ዝቅ እንዲል
ያደርጋል። እንግዲህ ገመድ ዝላይ የሚመቻችሁም ከሆነ ገመድ ዝላይ በተመሳሳይ ሁኔታ እነዚህ ቅድም የጠቀስኩላችሁን ጡንቻዎችን ለማንቀሳቀስ በተለይ ምግብ ከበላችሁ ከ10 እስከ 20 ደቂቃ ድረስ ብታደርጓቸው ከ10 እስከ 20 ደቂቃ ድረስ ገመድ ዝላይ እንደዚህ አይነት እንቅስቃሴዎች ይበልጥ የደም ስኳራችሁ ዝቅ እንዲል ያደርጋል። ውድ ተመልካቾች ይህንን ቴስት ማድረግ ትችላላችሁ። የደም ስኳራችሁን እስቲ እንቅስቃሴ አድርጉና ከ10 እስከ 20 ደቂቃ አሁን የነገርኳችሁን መለኪያ ያላችሁ በቤታችሁ ለኩትና እንቅስቃሴ ካደረጋችሁ በኋላ ምን ያህል እንደሚቀንስላችሁ መረዳት ትችላላችሁ። አጠቃላይ እንግዲህ ምንድነው ውድ ተመልካቾች ሰውነታችን ደም ውስጥ ያለውን የደም ስኳር በማስተካከል በኩል በከፍተኛ ደረጃ የሚጠቀማቸው ልዩ ጡንቻዎች አሉ። የእግር ጡንቻዎች ብቻ አይደሉም። በእርግጥ የእጅ ጡንቻዎች አሉ። እንዲሁም ደግሞ ሲቀጥል የሆዳችን አካባቢ ያሉት አብዶሚናል መስል የምንላቸው እነዚህ ሁሉ ጡንቻዎች ሰውነታችን በምናንቀሳቀስበት ጊዜ የደም ስኳርን የመጠቀም እድሉ ከፍተኛ ነው። የሰውነት እንቅስቃሴ ባደረጋችሁ ቁጥር ደግሞ ጡንቻችሁ እየተገነባ ይሄዳል። አንደኛ ጡንቻችሁ እንዳታጡ በተለይ ሳርኮፔኒያ የምንለው የጡንቻ መቀነስ እንዳያጋጥማችሁ ያደርጋል። ሁለተኛ ደግሞ ጡንቻችሁ እየጠነከረ በሄደ ቁጥር ይበልጥ ስኳርን የመጠቀም አቅሙ እየጨመረ ይሄዳል። የሚገርመው ነገር የሰውነት ጡንቻዎች አንዳንድ ጊዜ ያለ ኢንሱሊን በተለይ ቅድም በነገርኳችሁ ግሉትፎር በምንለው የስኳር በር ማለት ነው ስኳርን ከደም ውስጥ የመቀነስ አቅም አለው። ኢንሱሊን ሳይጠቀም ስል ሁልጊዜ የማስጠነቅቃችሁ ምንድነው ኢንሱሊን የምትወስዱ ኢንሱሊን አትወስዱ ለማለት አይደለም። ነገር ግን ያለ ኢንሱሊን እነዚህ ጡንቻዎች የደም ስኳርን የመቀነስ አቅም ስላላቸው የሰውነት እንቅስቃሴን በፍጹም ችላ አትበሉት። ስለዚህ 10 እስከ 20 ደቂቃ የምታደርጓቸው እነዚህ ቀላል እንቅስቃሴዎች በየቀኑ በደም ስኳራችሁን ለማስተካከልና ለመቀነስ ከሌሎች ከተቀዳጀ ከአመጋገብና ከምትወስዱት መድኃኒት ጋር ይበልጥ ጠቃሚ ስለሆነ ችላ እንዳትሉት። በስተመጨረሻ የምናየው ደግሞ ውሃ ዋና ነው። ውሃ ዋናም እንግዲህ ሁሉንም የሰውነት ክፍሎቻችን በመጠቀም የእጆቻችን ጡንቻዎች በመጠቀም የእግሮቻችን ጡንቻዎች በመጠቀም ይበልጥ የደም ስኳራችሁ ዝቅ እንዲል የሚያደርግ ይሆናል። በጣም ጥሩ ውድ ተመልካቾች እንግዲህ የትኞቹን የሰውነት እንቅስቃሴዎች ብታደርጉ ይበልጥ የደም ስኳራችሁ ይቀንሳል ወይም ይስተካከላል። አጠቃላይ ምግብ ከበላችሁ ከ10 እስከ 20 ደቂቃ የምታደርጉት እንቅስቃሴ በተለይ በመጀመሪያዎቹ 30 ደቂቃ ውስጥ የምታደርጓቸው እንቅስቃሴዎች የደም ስኳራችሁን ለመቀነስ ይረዳችኋል። ጡንቻዎቻችሁ በተገነቡ ቁጥር ስኳርን የመጠቀም አቅማቸው ስለሚጨምር ከአመጋገብ ጋር ከምትወስዱት መድኃኒቶች ጋር ይህንን አቀናጅታችሁ ብትቀጥሉ ደግሞ ይበልጥ የደም ስኳራችሁ ይስተካከላል። አይሆፕ የሚጠቅም መረጃ እንዳገኛችሁ እረዳለሁ። ይህ ቪዲዮ ከወደዳችሁት ላይክ አድርጉት። ይጠቅማል ብላችሁ ካሰባችሁ ደግሞ ሊጠቅማቸው ለሚችል ሰዎች ሼር አድርጉት። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ ጤናና ሰላም ከእናንተ ጋር ይሁን።